ሰላም ውድ የምራን ቲዩብ ቻናል ቤተሰቦች፣ በዚህ ቪዲዮ ስለ ዩቲዩብ የማታውቁ ሰዎች የዩቲዩብ አልጎሪዝም እንዴት እንደሚሰራ በጥልቀት የማስረዳችሁ ይሆናል። እስከ መጨረሻ ተከታተሉ። ከዛ በፊት ግን ዩቲዩብን ለቁም ነገር የምትጠቀሙ ከሆነ ቻናሌን ሰብስክራይብ ማድረግ ትችላላችሁ። ቪዲዮ ሰርታችሁ ዩቲዩብ ላይ ከጫናችሁ በኋላ ዝቅተኛ ቪው ስታገኙ ምን ያህል እንደሚያናድድ ሁላችንም እናውቃለን። ይሄ ለምን የሚፈጠር ይመስላችኋል? በቀላሉ የዩቲዩብ አልጎሪዝም እንዴት እንደሚሰራ ስላልተረዳን ብቻ ነው። እኔም በዚህ ቪዲዮ ውስጥ የዩቲዩብ አልጎሪዝም እንዴት እንደሚሰራ በጥልቀት እንድታውቁ ዋና ዋና ነጥቦችን የማስረዳችሁ ይሆናል። መጨረሻ ላይ የምነግራችሁ ሚስጥር ካወቃችሁ በኋላ ስለ ዩቲዩብ ያላችሁ አመለካከት ለዘላለም ይቀየራል። አንደኛ፣ አልጎሪዝም ማለት ምን ማለት ነው? አልጎሪዝም ማለት ተመልካች የሚፈልገውን ነገር ፈልጎ የሚያቀርብ ረዳት ነው። ለምሳሌ አልጎሪዝምን ልክ እንደ አንድ የቤተ መጻሕፍት ባለሙያ አስቡት። ያ የቤተ መጻሕፍት ባለሙያ ስራው ምንድነው? አንባቢው የሚፈልገውን ነገር በትክክል ማቅረብ ነው። የዩቲዩብ አልጎሪዝምም የሚያደርገው ይህንኑ ነው። ዩቲዩብ የሚፈልገው እናንተ የሰራችሁትን ቪዲዮ ሳይሆን ለተመልካቾች የሚሆኑ ቪዲዮዎችን ነው የሚፈልገው። ስለዚህ በቻላችሁ አቅም ተመልካቾች የሚፈልጉትን ቪዲዮ ማቅረብ መቻል አለባችሁ። በተጨማሪ ሲቲአር እና ኤቪዲ የሚባል ነገር አለ። ሲቲአር ማለት ክሊክ ዝራው ሬት ማለት ነው። ኤቪዲ ማለት ደግሞ አቨሬጅ ቪው ዱሬሽን ማለት ነው። ሲቲአርን ወደ አማርኛ ስትተረጉሙት ጠቅታ ብላችሁ መተርጎም ትችላላችሁ። ኤቪዲ ወይም ደግሞ አቨሬጅ ቪው ዱሬሽንን ወደ አማርኛ ስትተረጉሙት የተመልካቾች ቆይታ ጊዜ ብላችሁ ወደ አማርኛ መተርጎም ትችላላችሁ። መጀመሪያ ላይ ተመልካቾች እናንተን ቪዲዮ አግኝተው ክሊክ እንዲያደርጉ የሚያደርጓችሁ ነገር ምንድነው? ተምኔል እና ርዕስ ነው። ስለዚህ ተምኔል እና ርዕስ ክሊክ ዝራው ሬት ይባላሉ ማለት ነው። ተምኔልን ልክ እንደ ቤታችሁ በር ልታስቡት ትችላላችሁ። ምክንያቱም ቤታችሁ በር ከሌለው ወደ ውስጥ መግባት አትችሉም። እናንተ ዩቲዩብ ላይ የምትጭኑት ቪዲዮም ልክ እንደዛው ነው። የእናንተ ቪዲዮ ተምኔል ከሌለው ተመልካቾች በፍጹም ወደ ውስጥ አይገቡም ማለት ነው። ስለዚህ ያዘጋጃችሁትን ቪዲዮ ዩቲዩብ ላይ ከመጫናችሁ በፊት ተምኔል ማዘጋጀት ይኖርባችኋል ማለት ነው። ተምኔልን ማዘጋጀት ብቻ ሳይሆን አስፈላጊ የሆኑ ተምኔሎችን ማዘጋጀት ይኖርባችኋል። ይሄ ማለት በመጀመሪያ የዩቲዩብ አልጎሪዝም የሚሰራው በተምኔል ነው ማለት ነው። ቀጣይ ደግሞ ኤቪዲ ወይም ደግሞ አቨሬጅ ቪው ዱሬሽን ወደ አማርኛ ስትተረጉሙት የተመልካቾች ቆይታ ጊዜ የሚባል ነገር አለ። ተመልካቾች እናንተን ቪዲዮ ከከፈቱ በኋላ ምን ያህል ጊዜ እናንተ ቪዲዮ ውስጥ ቆይተዋል የሚል ነው። ዩቲዩብ ቀጣይ የሚጠይቀው ጥያቄ ይህንን ነው። አንድ ሰው የእናንተን ቪዲዮ ከከፈተ በኋላ ለምን ያህል ጊዜ እናንተ ቪዲዮ ውስጥ ቆይተዋል? ስለዚህ ሰዎችን የእናንተ ቪዲዮ ውስጥ ለማቆየት ልክ ቪዲዮን እንደጀመራችሁ የመጀመሪያው 30 ሰከንድ ላይ ተመልካቾችን መያዝ መቻል አለባችሁ። ነገር ግን ተመልካቾች የእናንተን ቪዲዮ ወዲያውኑ ጥለው የሚወጡ ከሆነ ዩቲዩብ ይሄ ቪዲዮ አሰልቺ ቪዲዮ ነው፣ አላስፈላጊ ቪዲዮ ነው ብሎ ይፈርድበታል። ስለዚህ የዩቲዩብ አልጎሪዝም የሚሰራው መጀመሪያ በተምኔል ነው፣ ቀጣይ ደግሞ በአቨሬጅ ቪው ዱሬሽን ወይም ደግሞ በተመልካቾች ቆይታ ጊዜ ነው ማለት ነው። ስለዚህ ቪዲዮ ካዘጋጃችሁ በኋላ መጀመሪያ ተምኔል ማዘጋጀት ይኖርባችኋል። ቀጣይ ደግሞ ተመልካቾችን የእናንተ ቪዲዮ ውስጥ እንዲቆዩ ማድረግ መቻል አለባችሁ። ስለዚህ ዩቲዩብ የእናንተን ቪዲዮ ቫይራል የሚያደርገው እነዚህን ጥያቄ ጠይቀው በትክክል ከተመለሰለት ብቻ ነው። ቀጣይ ደግሞ የእናንተን ቪዲዮ ቫይራል የሚያደርጉ ነገሮችን እነግራችኋለሁ። በጥሞና ተከታተሉ።